ሁሌም ሙሉ ቀን የለም። እኔም አንድ ቀን ጎሎብኝ ያውቃል። ምን? የምን የቀን ጎዶሎ? እኔም ማላውቀው የቀን ጎዶሎ አጋጥሞ ያውቃል እንዴ? አዎ አለ ማለት። ታዲያ ምንድነው ንገረኛ? መቼም ከኔ ልትደብቀኝ አይደለም። በል ንገረኝ እንጂ። አይ እንደዚህ አጋጣሚ ትዝ ብሎኝ። ለምን አሁን ትዝ አለኝ? ስለ ዳጣ ቤተሰብ እያወራን ስለኔ የልጅ አባት ምን አሳሰብክ? ሰላምዬ ግን በጣም ቆጣ እያልሽ ነው። እርግዝናው ነው አይደለ? አይ አይደለም ናታን፣ አንተ ነህ እያበሳጨኸኝ። እሺ በቃ ታዲያ ወደ ክፍሌ ልሂድ። እንዴ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጣን ጠይቃታለህ። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸችም ጭምር በደንብ አድርገን እናናዝዛታለን። አቤት ታዲያ ነይስቲ እናንተ ቆይ ነይስቲ ቁጭ በይ። ለምን ነው ቆይ እንደዚህ ያጨናነቃችሁ እንዴ? ለምን እኔ ሳዝሽ መታዘዝ የለብሽም እንዴ? እንዴ ሰላም የምን ሆነሽ ነው? ፊትሽ እኮ ያስፈራ። ይኸውልሽ ተረጋጊና አውሪ። ቆይ ለመሆኑ አንቺ ማን ነሽ? ሰላምን 19 ዓመት ሙሉ ውስጧን እየረበሸ ረፍት አስዋጥቷት የነበረው የልጇ በህይወት የመኖር ጥያቄ አሁን መልሱን የምታገኝበት ጊዜ ደረሰ ይመስላል። እስከዛሬ ድረስ አንድም ቀን ስለ ልጇ ሳታስብ ሳትጨነቅ ያሳለፈችው ጊዜ አልነበረም። ሁሌም ቢሆን ፊት ለፊት ለሚያያት ሰው እየሳቀች ውስጧ ግን ሰላማን አጥቶ ተረብሻን ያሳለፈችው። ፈጣሪም የውስጧን መሻት ፍላጎቷን አይቶ ይመስላል ልጇን ያለችበት ቤት ድረስ አምጥቶ ያሳቀፋት። ቤት ውስጥ የተፈጠረው ይህ ብቻ አይደለም። ደረጀ ለዳጣ በቅርብ ሁሉም የሷን ቤተሰብ አባልነት ልጁ እንደሆነች እንደሚነግራቸው ቃል በገባላት መሰረት የሚናገርበት ጊዜ ደረሰ ይመስላል። ለዛም ነው ማርታ መኪና ውስጥ አስቀምጦ እሷን ማታውቀው ነገር እንዳለ የሚነገራት። በሌላ በኩል የሰላም ጥርጣሬዎች የጀመሩት ናታን በነገራት ስለ ዳጣ በሚያውቀው እውነቷ ነው። ናታን ክፍሉ ውስጥ ሆና መጽሐፉን እያስተካከለ ባሉበት ወደ ክፍሉ ከገባችው ሰላም ጋር ሰላምታ ተለዋውጠው ማውራት ይጀምራሉ። ናታንም ለሰላም ዳጣ ስለ ልጅነት ህይወታና ስለ አስተዳደጓ ጠይቋት እንደነገረችው ይነግራታል። ሰላምን በድንጋጤና ባለማመን ስሜት ውስጥ ሆና እውነት እና ምን አለችህ ናታን ብላ ጠይቋለች። በዛን ሰዓት ሳሎን ውስጥ ሁሉም የቤተሰብ አባላቶች ተሰብስበው ተቀምጠው ነበር ከሰላምና ከናታን ውጪ። እየተጫወቱና እያወሩ ባሉበት በመሃል ማርታ ሰላምና ናታን ግን ምንድነው በዚህ ሰዓት እዛ ክፍል ውስጥ የተቀመጡት? ውሃዬ ሂጂና አሁኑን እማዬ ነው ብላችኋለች በያቸው ብላ ትልካታለች። ናታንና ሰላምም ወሬያቸውን እያወሩ ነበር። የሰላምን ስለ ዳጣ ጥብቆ ማወቅ በፈለጓን ያስተዋለው ናታንም ለምን በዚህ መጠን ስለ ዳጣ ማወቅ እንደፈለገች ይጠይቃታል። ሰላምም ደንግጣ አይ ምንም እኮ የተለየ ነገር የለውም አንተ እንደምትፈልገው ነው እኔም ማወቅ የፈለኩት ትለዋለች። ናታንም እሺ ይሁንልሽ፣ ለማንኛውም ሰላምዬ ዳጣ በጣም ብዙ ነገር ነው የደበቀችን፣ ለእኔ ራሱ በመከራ ነው ይሄን የነገረችኝ ሲላት፣ ሰላምም ስለ ነገሩ የበለጠ ለማወቅ ጓጉታ እኮ እሺ ምንድነው ንገረኝ ስለነገረችህ ነገር ስትለው፣ ናታንም ስለተወለደችበት ቦታ ነገረችኝ ይላታል። ሰላምም ነገሩን ቀለል አድርጋ ወይ ስለሱማ እኮ ለእኔም ነግራኛለች ድሬዳዋ አይደል ስትለው፣ ናታንም አይ አይደለም ብሎ ይመልስላታል። በዛን ሰዓትም እንድትጠራቸው የተላከችው ውሃ የክፍሉን በር ከፍታ ትገባለች። ቀጥላም እማዬ እንዳላቻችሁ በዚህ ሰዓት በር ዘግቶ መቀመጥ ነውር አይደለም ወይ ብላችኋለች ስትላቸው፣ ሰላምም እውነቷን ነው እትዬ በቃ ሂድ ናታን ግን ወሬውን ወይ ማታ ወይ ደግሞ ነገ ትነግረኛለህ ትለውና እሱም ውሃም ተያይዘው ወደ ሳሎን ይሄዳሉ። ዳጣም ግን አሁን ሁላችንም ለምን አንድ ጌም አንጫወትም ስትል ውሃ ደስ ብሎ አቀበል ትልና በጣም አሪፍ እንደውም የስዕል ጨዋታ ነው የምንጫወተው ትላቸዋለች። ማርታም ትቀጥልና እኔና ኤቢ አንድ ላይ ነን ስትል አቢጌልም ናታንም ከኛ ጋር ይሆናል ትላለች። ከዛም ዳሬ በቃ እኔ ውሃና ዳጣ አንድ ላይ እንሆናለን
3-3 ይሆናል ጨዋታው ይላቸዋል። ከዛም ጨዋታው እንዴት እንደሆነ ውሃ ታስረዳቸውና መጫወቻ ወረቀትም ይዛ ትመጣለች። በዛም ሰዓት ሰላም ለብቻዋ መኝታ ቤት አልጋው ላይ ጋደም ብላ በሐሳብ ጭልጥ ብላ ሄዳ ነበር። ሆዷን እያሻሸችም በውስጧ ከራሷ ጋር ማውራት ትጀምራለች። ዳጣ የተወለደችበትን ቦታ እንዴት ዋሸች? ዛሬማ ናታንን ሳላወራው አልተኛም። ቆይ ለምን መዋሸት አስፈለገ? የሆነ ነገርማ አለ። ቆይ ለኤቢስ ለምንድን ነው እንደዚህ የምትሆንላት? የሆነ ሚስጥርማ አለ። ኤቢስ የጠላቻት ለምን ይሆን? አይ ግን አቢጌል የጠላቻት ናታንን ትነጥቀኛለች ብላ ስለፈራች ነው። ዳጣ ግን ምንም ነገር እኮ መናገር አትፈልግም። ለናታን እንዴት የተወለደችበትን ቦታ ልትነግረው ቻለች? አባቷስ ለምንድን ነው ማይጠይቃት? ዳጣም እዚህ ቤት ውስጥ አንድ ነገር አላት። ብቻ አሁን ናታን መጥቶ እስኪነግረኝ ከዚሁ ሳልወጣ ነው የምጠብቀው ትላለች። በዛ ሰዓት በግሩፕ ተዋድነው ጨዋታ ለመጫወት የተዘጋጁት ቤተሰቦች ተራው እነ ማርታ ግሩፕ ነበረና ከነሱ ለማስረዳት ናታንን መርጠው ወደ እነ ደረጀ ይልኩታል። ጨዋታው የተነገረውን ነገር ከአፍ ቃል ሳይወጣ አስረድቶ ከዛ የቀሩትን ሁለቱን ደግሞ ሐሳቡን ተረድተው መሳል ነው። ናታንም የተነገረውን ነገር ለማስረዳት ቢሞክርም ማርታና አቢጌል ሳይረዱት ቀርተው ጥያቄውን ይሳሳታል። ተረኞች እነ ደረጀም ስለነበሩ ከነሱ ለማስረዳት ዳጣን ይመርጡና ወደ እነ ማርታ ጋር ይልኳታል። እሷም ጥያቄያቸውን ሰምታ በተረዳችው ልክ በመልእክት ለእነ ደረጀ ማስረዳት ትጀምራለች። ደረጀ ሐሳቡን ለመረዳት ብዙም ጊዜ አልፈጀበትም ነበር። ጥያቄውን በትክክል በወረቀቱ ላይ ይስለዋል። በዛን ሰዓት አሁንም ድረስ ሰላም ከዛ ክፍል አልወጣችም ነበር። እዛው በነበረችበት ተኝታ አሁንም ድረስ ከራሷ ጋር እያወራች ነበር። ሆዷንም እያሻሸች አይዞሽ ልጅ ብቻሽን አይደለሽም። እኔ ባላውቃትም ያደገች ትልቅ እህት አለችሽ። አንቺም በሷ ልደት ቀን ብትወለጂ አንድ ላይ ልደታችሁ ይከበር ነበር። እህትሽን አንድ ቀን ብቻ ነው በአይኔ ያየኋት ከነ ደሟ ከነ ጨርቋ። አይዞሽ እሺ። አንቺን ግን ለማንም አልሰጥሽም። አባትሽም እንዲያውቅ አላደርግም። እኔና አንቺ ብቻ ስታድጊና ትልቅ ሰው ስትሆኚ ደግሞ እህትሽን ፈልገሽ ታገኛታለሽ። ከዛም በጣም ወዳት እንደነበረና እድሜ ልኬን እንደጠበቅኳት ትነግሪያታለሽ። ለደቂቃም ረስቻት አላውቅም። ስበላም ስተኛም የእናት አንጀት ሁሌ ያስባታል። እናትሽ አንቺን ካጣች በኋላ ነው ባይተዋር ሆና የሞተችው ብለሽ ትነግሪያታለሽ። አንድ ጊዜ እንኳን መቃብሬ ላይ ቆማ እማዬ ብላ እንድትጠራኝ ፈልጋለሁ ትልና አሁንም በድጋሚ ሆዷን መደባበስ ማሻሸት ትቀጥላለች። በመሃል ግን አሁንም እትዬ ያረገዝኩት ልጅ ጋሼ እንደሆነ ብታውቅ ምን ትል ይሆን? እትዬ ሲህ አይገባትም። መቼም ቢሆን ማወቅም የለባትም። በቻልኩት መጠን ይሄንን ነገር መደበቅ አለብኝ። ይሄንን ከሰማች ህይወቷ ይመሰቃቀላል። ለኔ ብዙ ነገር አድርጋልኛለች። አንዳንድ እውነቶች ተቀብረው መቆየት አለባቸው። በእርግጥ እውነት ጊዜውን ጠብቆ ይወጣል እንጂ ተደብቆ አይቀርም ይባላል። ነገር ግን አንዳንድ ነገሮች እስከመጨረሻው መቀበር ነው ያለባቸው ትላለች። በዛን ሰዓት የተሸነፉት የነ ማርታ ግሩፕ ለመቀጣት ተዘጋጅተው የአሸናፊዎቹ ግሩፕ ደግሞ ቅጣቱን ለመቅጣት ዳጣን ይመርጣሉ። እሷም ቀጥላ አቢጌልን የማርታንና የሰላምን አንድ ልብስ እንድታጥብ ናታንን ደግሞ የደረጀንና የማርታን እግር እንዲያጥብ ትቀጣቸዋለች። ቀጥላ ለማርታም የደረጀን ግንባር እንድትስም ቅጣታቸውን ላይ የሁሉም ተጣጣቸዋለች። በዛ መሃል ጫጫታቸውን ሰምታ ሰላም ከመኝታ ቤት ወጣ ወደ ሳሎን ትመጣለች። ማርታን ተነስታ የደረጀን ግንባር ትስመዋለች። ደረጀም ተነስቶ የማርታን ግንባር ይስማታል። ምሽቱን በዚህ መልኩ አሳልፈው ይነጋል። በነጋታው ጠዋትም ሰላም ናታንን ሳሎን ጠርታ ብታይ ናታንዬ ማታ እኮ እንቅልፍ በአይኔ ሳይዞር ነው ያደረው። ማታ እኮ እንደዛ ስታብዱ ነግርሻለሁ ያልከውን ሳትነግረኝ በል አሁን ንገረኝ ትለዋለች። ናታንም ዳጣ ስለነገረችው ነገር ይነግራታል። በዚህ ሰዓትም ነው ሰላም ዳጣን በግዴታ ጠርተው ሊያጠጣት እንደሚገባ ለናታን ነግራው ዳጣን ጠርታ በጥያቄ ማፋጠጥ የጀመረችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።